ስዕለ ህንጸታ ለቤተ ክርስቲያን ወቅዳሴ ቤታ ለማርያም በሰዓሊ ኃይለ ማርያም ሽመልስ በቅዱሳን ስዕላት ዙሪያ መጽሐፍት አዘጋጅ አማካሪ ጥናትና ሂስ አድራጊ ነኝ። በዚህ ቪዲዮ የምንመለከተው የህንጸታ ለቤተ ክርስቲያን እና ቅዳሴ ቤታ ታሪክ፣ የስዕሉ መግለጫ ምን ይመስላል፣ ስዕሉ ላይ የሚታዩ አበይት ጭብጦች እንዲሁም ደግሞ ማጠቃለያ ነጥቦችን እንመለከታለን። እንደ መግቢያ የእመቤታችን ቅድስት ድንግል ማርያም ስዕል በሀገራችን በብዙ ህብርና ምሳሌ ተስሏል። ከፍጡራን ወገን በቤተ ክርስቲያን በአይነትም ይሁን በብዛት እንደ እመቤታችን የተሳለ የለም። የተሳሉትንም ስንመለከት በልዩ ትኩረት የእመቤታችን የህይወት ታሪኳን የሚገልጹ ከጽንሰቷ እስከ ፍልሰቷ ድረስ ያሉትን ታሪኮች ተስለዋል። ለምሳሌ ነገረ ማርያም የብራና ስዕሎች እዚህ ጋር እንደምንመለከተው እናያለን። እንዲሁም የመቅደስ የግድግዳ ስዕሎች ለዚህ ማሳያ ናቸው። ሌላኛው ደግሞ እመቤታችን የፈጸመቻቸው ተአምራትን በመጽሐፍት ውስጥ ስዕሎቿ ይገኛሉ። ለምሳሌ ጉንዳ ጉንዶ ማርያም የሚገኙ ተአምረ ማርያም እና ሌሎች ቦታዎች ለዚህ አይነተኛ ምሳሌዎች ናቸው። ሌላኛው ደግሞ የምንመለከተው ምንም እንኳን ታሪኳ ከጽንሰቷ ጀምሮ እስከ ፍልሰቷ ድረስ ከዛም ያደረገችው ተአምራቶች በብዛት በስዕል የተሳሉ ቢሆንም አበይት 33 በዓላቶቿ መካከል የእመቤታችን እምብዛም የማይሳለው የህንጸታ ወይም የቅዳሴ ቤታ ስዕል ነው። ይህ ደግሞ በጣም የሚያሳዝንና የሚያስቆጭ ጉዳይ ነው። እስካሁን ድረስም ይህ ታሪክ በስዕል ተስሎ ያየሁት በማኅበረ ቅዱሳን እዚህ ጋር የምትመለከቱት ስዕል ብቻ ነው። ይህ ስዕል በስነ ስዕል ክፍሉ የተሳለ ሲሆን በክፍሉ አባላት ረዳትነት በሰዓሊ መስፍን ተስሎ ለቤተ ክርስቲያን ተረክቧል። ይሁን እንጂ በወቅቱ ሲሳል ከታሪኩ ስፋትና ውስብስብነት አንጻር የነበረው መሳያ አነስተኛ ከመሆኑ አንጻር ታሪኩን ምሉ አድርጎ ለማስቀመጥ አስቸግሮን ነበር። ለረጅም ጊዜም የቀሩት ጉዳዮች ተካተው እንዲሳሉ ጉጉት የነበረ ቢሆንም ይህ ተሳክቶ በዚህ 2018 ዓ.ም በተወሰነ መልኩ ተጨማሪ ታሪኮችን ገብቶ ለመሳል ተሞክሯል። ለመግለጽ እንደሚያስፈልገው ታሪኩ በጣም ሰፊ ከመሆኑ አንጻር ይሄኛው ራሱ የተሳለው ስዕል ሁሉን ነገር ያሟላ እንዳልሆነ ተመልካቹ ወይም ይህንን ኦዲዮ የሚሰማው ሰው ከግንዛቤ እንዲከት እፈልጋለሁ። ይህንን ካልን ዘንድ የህንጸታ ለቤተ ክርስቲያን እና ቅዳሴ ቤታ ታሪኩ ምን ይመስላል የሚለውን በአጭሩ እንመለከታለን። ህንጸታ ቤተ ክርስቲያን እና ቅዳሴ ቤታ ለማርያም የሚለውን አበይት በዓላት የሚከበሩት በሰኔ 20 እና በሰኔ 21 ሪስፔክቲቭሊ ሲሆን የሚነበበው ስንክሳርም ላይ እንዲሁም ደግሞ በዕለቱ ታምረ ማርያም የሚነበቡት እነዚህን ታሪኮች ይገልጹልናል። በአጭሩ ቅዱሳን ሐዋርያት በሚያገለግሉበት እነ ቅዱስ ባርናባስ እና ቅዱስ ጳውሎስ በነበሩበት አካባቢ የነበሩ ምዕመናን ህንፃ ቤተ ክርስቲያን እንዲሰራ ይጠይቃሉ። ቅዱሳን ሐዋርያት ደግሞ ጌታን በጸሎት ሳይጠይቁ ምንም ነገር እንደማያደርጉ ካሳወቋቸው በኋላ ጌታን በጸሎት ይጠይቁታል። ጌታም ከእናቱ ጋር ጸሎታቸውን ሰምቶ ተገልጾላቸው በተአምራት የቤተ ክርስቲያን አሰራርን አሳያቸው። በሰኔ 20 ዕለትም የህንፃው ስራ በፊልጵስዩስ በስተ ምስራቅ የምትገኝ ቦታ ላይ ተከናወነ። በሰኔ 21 ደግሞ ጌታችን ተገልጾ ቀደሳት። ቅዱሳን ሐዋርያትም መንፈሳዊ ተድላን አደረጉ። ህዝቡም ደግሞ ቅዱስ ሥጋውንና ክቡር ደሙን ተቀበሉ። የስዕሉ መግለጫ ላይ ስንመለከት ስዕሉ የተሳለው በ2018 ዓ.ም በሰዓሊ ኃይለ ማርያም ሽመልስ ሲሆን ስዕሉ የሚገኝበት ስፍራ በሳንሆዜ ካሊፎርኒያ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲሆን የደብሩ ስም ደብረ ብርሃን ቅድስት ሥላሴ ይሰኛል። የስዕሉ የተሳለበት መጠን ቁመቱ 2 ሜትር ከ20 ሳንቲሜትር ሲሆን ስፋቱ ደግሞ 1 ሜትር ከ40 ሳንቲሜትር ነው። ስዕሉ የተሳሉበትን ቁሳቁሶች ስንመለከት የመሳያ መደው ሸራ ላይ ሲሆን በካንቫስ የተሳለ ሲሆን ስዕሉን ለመሳል የተጠቀምኩበት ቀለም ደግሞ አክሪሊክና የአክሊለ ብርሃኑን እዚህ ጋር እንደምትመለከቱት ደግሞ የእመቤታችንና የጌታችንን አክሊለ ብርሃን በ23 ካራት ወርቅ ሙሉ ተለብጦ ተሰርቷል። ስዕሉ ላይ የሚታዩ አበይት ጭብጦች እዚህ ጋር እንደምትመለከቱት ስዕሉ በንድፍ መልኩ ከተሰራ በኋላ እዚህ ጋር ደግሞ በቀለም ተሰርቷል። በዚህ ስዕሉ ላይ የምንመለከታቸው አበይት ጭብጦች ምንድናቸው የሚለውን ስንመለከት የአሳሳል ዘይቤ የኢትዮጵያ ኦርቶዶክስ ቤተክርስቲያን የታወቁ መገለጫ ባህሪያት አላቸውና በዚህ ድርሰት ላይ ደግሞ እነዚህን አበይት መገለጫ ባህሪያትን ለመግለጽ እና ለማካተት ተሞክሯል። እነዚህም አንደኛ ጥልቀት አድማስ አለመጠቀም ወይም ከስዕሉ ትዕይንቱ ጀርባ ባክግራውንዱ እዚህ ጋር እንደምትመለከቱት ፍላት የሆነ ቢጫ ቀለም በመጠቀም
ባክግራውንዱን ዝርግ ወይም ደግሞ ፍላት እና ጥልቀት የሌለው ዴፕዝ የሌለው ለማድረግ ተሞክሯል። ሌላኛው ደግሞ ታሪክና ገጸ ባህሪያት ከድህረ ትዕይንት ምጣኔ የበዛ መሆን በማድረግ ባዶ ቦታዎች ወይም ኔጌቲቭ ስፔሱ አነስተኛ በማድረግ ስዕሉ ተሰርቷል ማለት ነው። እና ካራክተሮቹና በካራክተሮቹ ጋር ግንኙነት ያላቸውን ፖዘቲቭ ስፔሱ የሰፋ በማድረግ የባዶ ቦታ ወይም ደግሞ ባክግራውንዱን አነስተኛ በማድረግ የቤተ ክርስቲያን ያሳሳል ትውፊትን ለማስቀጠል ተሞክሯል። ሌላኛው ደግሞ የምንመለከተው ነጥብ በሶስተኛ ደረጃ በስዕሉ ላይ የገጸ ባህሪያት በተመጣጠነ መልኩ ወይም ደግሞ ሚዛኑን በጠበቀ መልኩ ሲሜትሪውን ጠብቆ ባላንስ ባለው መልኩ ተደርጎ ተሰርቷል። በአንድ ወገን ቅዱስ ሚካኤል ሲሰራ፣ በዚህኛው ወገን ደግሞ ቅዱስ ገብርኤልን በመስራት በዚህ ወገን ሁለት ሰራዊተ መላእክት ካለ በዚህኛውም ደግሞ ልክ ሰራዊተ መላእክት እንደዚህ በማድረግ መሀል ለመሀል ኢማጂነሪ መስመር ወይም ደግሞ አካፋይ መስመር በመስራት ከግራና ከቀኝ ሲሜትሪያቸውን የጠበቁ ስራዎች ለመስራት ተሞክሯል። በጎን የሚገቡ ድምጾች አሉ፣ ለነሱ ይቅርታ ጠይቃለሁ። ሌላኛው ደግሞ የምንመለከተው የድርሰት አቀማመጥ ላይ በክፍል ከፋፍሎ መሳል ሲሆን በዚህም የገጸ ባህሪያትን የታሪክ ፍሰትና ተዋረድን ለመጠበቅ ተሞክሯል። የላይኛው ክፍል ላይ የሰኔ 20ው ታሪክ ሲሆን በታችኛው ደግሞ የሰኔ 21ዱ ታሪክ ተሰርቷል። እንደ ኢማጂነሪ ይሄኛው ክፍል የላይኛውን ክፍል የከፈለው ሲሆን ይሄኛው ደግሞ ከዚህ በታች ደግሞ ያለው ደግሞ የታችኛውን ክፍል እንደከፈለልን እንመለከታለን። በዚህም የገጸ ባህሪያትን እና የታሪክ ፍሰትን ተዋረድን ለመጠበቅ ረድቷል ማለት ነው። በተጨማሪም ደግሞ አንድ ገጸ ባህሪ ከአንድ ጊዜ በላይ መሳለም አንዱ የቤተክርስቲያን ያሳሳል መገለጫ ባህሪ ሲሆን እዚህ ጋር እንደምንመለከተው ጌታችን አንድ ቦታ ተስሏል፣ ከታች ደግሞ ሌላ ደግሞ ሁለተኛ ጊዜ ተስሏል ማለት ነው። የመጨረሻው ደግሞ ትረካዊ ይዘት ያላቸው አድርጎ መሳል ሲሆን በይበልጥ የብራና ስዕሎች ላይ የሚታዩ ጭብጦች በማካተት ስዕሉ ያንን ትውፊት ለማስቀጠል ሞክሯል። ድርሰት በስዕሉ የምንመለከተው የስዕሉ ኮምፖዚሽን ወይም ድርሰቱ ላይ ሁለት ክፍሎች አሉ። ይህም የላይኛውና የታችኛው ክፍል ማለት ነው። የላይኛው አፐር ሬጂስተር የሚባለው እመቤታችን፣ ጌታችን፣ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ የአራቱ እንስሳ እንዲሁም ደግሞ ሰራዊተ መላእክቶች በዚህ የላይኛው አፐር ሬጂስተር ክፍሉ ላይ እንመለከታለን። በታችኛው ወይም ደግሞ ሎወር ሬጂስተር ክፍል ደግሞ ከዚህኛው በታች ያለውን ደግሞ 12ቱ ሐዋርያት ቅዱስ በርናባስ እና ቅዱስ ጳውሎስ እንዲሁም ቅዱስ እስጢፋኖስ እና እንዲሁም ደግሞ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ መልኩ ይታያሉ። የላይኛው ክፍል በላይኛው ክፍል ላይ የሚታዩት ገጸ ባህሪያት የሰኔ 20 በዓልን እዚህ ጋር እንደምንመለከተው የሚያሳይ ይሆናል። በዚህ ዕለት ህንፃ ቤተክርስቲያን አሰራርን ጌታችን እንዳሳያቸው ያመለክትልናል ማለት ነው። በተአምረ ማርያም ላይ እንደተጻፈው ጌታችን ኢየሱስ ክርስቶስ በኪሩቤል ክንፎች ላይ ተቀምጦ ተገለጠ። እናቱ ድንግልም ከእርሱ ጋር ተቀምጣ ነበር። አላፍ መላእክት ከበውት ነበር። የመላእክት አለቆች ሚካኤልና ገብርኤል በቀኝና በግራው ቆመው ነበር እንዲል። በሌላኛው ክፍል የተአምሩ ፍጻሜ ላይ የህንፃው ስራ እንደተፈጸመም ጌታችን ከዚህ በኋላ ወደ ሰማይ ከእናቱ ማርያም ጋር በኪሩቤል ክንፎች ላይ ተቀምጦ አረገ ይላል። ይህንንም ደግሞ በስዕሉ መልኩ ስንመለከተው በላይኛው ክፍል ላይ ሰማያዊን አካላት ተቀምጠው እናገኛለን። ይህ ደግሞ ምንድን ያመለክታል ስንል በአጸደ ነፍስ ያሉትን በብሔረ ሕያዋንና ብፁዓን ያሉትን እና በዓለመ መላእክት የሚገኙትን ቅዱሳንን ለመዘከር ተስሏል። ስለዚህ በዚህ የላይኛው ክፍል ላይ ሰማያውያን የቤተ ክርስቲያን አካላት ለመዘከር የተሳለ ሲሆን ይህ የቤተ ክርስቲያን አማናዊነት ህብረት የሰማይና የምድር አንድነት መሆኑን ያመለክታል ማለት ነው። የላይኛው ሰማይን እና በሰማይ ያሉ የቤተ ክርስቲያን አካላትን ሲምቦላይዝ ሲያደርግ ከታችኛው ክፍል ያለው ደግሞ በምድር ያሉ የክርስቲያንና የምዕመናንን ህብረትን ያሳይልናል። ጌታችን ከእመቤታችን ጋር ተገልጦ በላይኛው ክፍል ላይ የቤተ ክርስቲያን ስሟ እንዲታነጽ መፍቀዱን ለማመልከት አብረው ይታያሉ። የአሳሳል ሂደቱን ስንመለከት በጥንት ዘመን ጌታችን ሲሳል በኪሩቤል ላይ መቀመጡን ለማሳየት በክብ ቅርጽ ውስጥ እንዳለ ሆኖ ከአርባቱ እንስሳ በአራቱ አቅጣጫ ተደርጎ ይሳላል። ለዚህ አብነት የምንጠቅሰው ስዕለ ዕርገት ሲሆን በቅዱስ ይምርሃነ ክርስቶስ ቤተክርስቲያን የሚታየው እዚህ ጋር የምንመለከተው አንዱ የማሳያ ነው። ስለዚህ እነዚህን የጥንታዊ
ጌታችን በዘባነ ኪሩብ የሚሳልበትን አብነት በማድረግ በእንደዚህ መልኩ ይህኛው ስዕል ላይ ተሰርቷል ማለት ነው። ጌታችን በክብ ቅርጽ ውስጥ ላይ ሆኖ እመቤታችን አጠገቡ ብትቀመጥም ግን በክብ ቅርጽ ውስጥ ሆና ማለት ነው ፍጡር መሆኗን ለማመልከት ግን ከጌታችን ምን ሆናለች? ዝቅ ተደርጋ ተሰርታለች። ስለዚህ እዚህ ጋር በአክሊለ ብርሃኑ ብንመለከት የራሷ የላይኛው ክፍልን ብንመለከት ከጌታችን አንጻር ዝቅ ብላ ተስላ እናገኛለን። ይህ አቀማመጥ ደግሞ በድርሰት የኪዳነ ምሕረት ስዕልን መነሻ ያደርጋል ማለት ነው። እንዲሁም ደግሞ በዚህ ስዕል ላይ የምንመለከተው እመቤታችን ቅድስት ድንግል ማርያም በስተቀኝ መሆኗን ከጌታ በስተቀኝ መሆኗ መዝሙር 44 ላይ ያለውን ወትቀውም ንግሥት በየማነከ የሚለው ጋር የሚያያዝ ሲሆን በተጨማሪ እመቤታችን ከፍጡራን በክብር የምትለይ መሆኗን ለማመልከት እንዲሁም ደግሞ ጌታ ለስሟ መታሰቢያ ቤተክርስቲያን እንዲታነጽ መፍቀዱን ለመግለጽ እመቤታችን በዚህ ሰርክል ውስጥ ሆና ከጌታ ጋር ትታያለች ማለት ነው። ሌላኛው የምንመለከተው ደግሞ ጌታችን የያዘው መጽሐፍ ነው። ጌታችን የያዘው መጽሐፍ ላይ የማቴዎስ ወንጌል ምዕራፍ 16 ከቁጥር 18 በግዕዝ ተጽፎ እናገኛለን። ጥቅሱ ትርጉሙ በዚህች ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። ይህ ጥቅስ ጌታችን ለሐዋርያት የገባላቸውን ቃል ኪዳን ተመልካቹ እንዲያስብ ሕንጸታ ለቤተክርስቲያን ስለሆነ የቤተክርስቲያን መታነጽም ላይ ጌታ ስለ ቤተክርስቲያኑ ቃል የገባውን መጽሐፍ ቅዱሳዊ ኃይለ ቃል የሚያስታውስ ይሆናል ማለት ነው። ከጥቅሱ አጠገብ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የጉልላቱን እናያለን ማለት ነው። ጉልላቱ ላይ ደግሞ 7 የሰጎን እንቁላሎች ይታያሉ። ይህም ደግሞ በቤተክርስቲያናችን የጉልላት ሚስጥር ላይ እነዛ ሰጎን እንቁላሎቿን አትኩራ እንደምትመለከተው እንዲሁም እግዚአብሔር ወደ ቤተክርስቲያኑ ዓይኑን ሳይነቅል ዘወትር ስለ ቤተክርስቲያኑ እንደሚያስብ፣ እንደሚመለከታት፣ እንደሚጎበኛት የሚያሳይ ነው። ይህም ደግሞ በምዕራፍ 16 ቁጥር 18 ላይ በማቴዎስ ወንጌል የተጻፈውን በዚህች ዓለት ላይ ቤተክርስቲያኔን እሰራለሁ ያለውን ቃል ያመለክተልናል ማለት ነው። ከዛ ትንሽ ዝቅ ብለን የምንመለከተው የላይኛው የታችኛው ክፍል ማለት ነው። በተአምረ ማርያም ላይ እንደተጠቀሰው እልፍ አላፋት መላእክት ከቅዱስ ሚካኤል እና ከቅዱስ ገብርኤል ጋር በስዕል ተገልጸው እናገኛለን። ታሪኩ ላይም ይህ ተቀምጧል። የቅዱሳን መላእክቱም በስዕሉ ላይ አቀማመጥ ስንመለከት ሊቃነ መላእክቶቹ በእጆቻቸው እየጠቆሙ ማለት ነው። እዚህ ጋር እንደምንመለከተው ቅዱስ ሚካኤል እና ቅዱስ ገብርኤል፣ ሰራዊተ መላእክት ደግሞ እዚህ ጋር እንደምንመለከተው በክንፋቸው እየጠቆሙ ወደ ክርስቶስ የተመልካቹ ዓይን እንዲሆን ያሳያሉ። ይህንን የበለጠ እንድንረዳው ድሮይንጉ ወይም ደግሞ ንድፉ በሚሰራ ጊዜ ይህንን ሊዲንግ ላይን ታሳቢ በማድረግ የተሰራ ነው። ይሄ ሊዲንግ ላይን ማለት እነዚህ ጥቁር መስመሮች የምንመለከታቸው ናቸው። የማይታዩ ናቸው፣ ግን እጆቹን እና የመላእክቶቹን ክንፍ ዓይናችን ተከትሎ ሲሄድ የዓይናችን ማረፊያ የሚሆነው የጌታችንና የመድኃኒታችን ኢየሱስ ክርስቶስ ፊቱ ወይም ዓይኑ ላይ ይሆናል ማለት ነው። ይህ ስዕል ሲሰራ ይህ የስዕሉ ሴንተር ፖይንት ሲሆን ከዚህ እስከ ላይ ያለው ክፍልና ከዚህ እስከ ታች ያለው ክፍል እኩል ተደርጎ የተሰራ ነው። በዚህ ሂደትም የስዕሉ ሴንተር ፖይንት ላይ የቅዱሳን መላእክቶቹ የሊቃነ መላእክቶቹ እና የሰራዊተ መላእክቶቹ ሊዲንግ ላይን የሚጠቁሙት እና በአካላቸው ወይም በክንፋቸው የሚያሳዩን ዓይኖቻችን ሁሉ ወደ ክርስቶስ እንዲሆኑ ለማድረግ ነው። በዚህ ሂደትም ሕንፃ ቤተክርስቲያን ባለቤቱ ማን እንደሆነ ይመሰክራሉ። የቅድስት ቤተክርስቲያን መስራቹም በዓለት ላይ የሚመሰርታትም ኢየሱስ ክርስቶስ መሆኑንም በዚህ ስዕል ላይ ለመግለጽ ተሞክሯል። በተጨማሪም የሕንፃ ቤተክርስቲያን ዓላማ ምን እንደሆነም ያጠይቃል። በዚህ ሂደት ውስጥ ላይ ዓይናችን ወደ ክርስቶስ ሲመለከት ክርስቶስ ደግሞ ቅዱሳን ሐዋርያትን በታችኛው ክፍል ላይ ሥጋው ደሙን እያቀበላቸው እንደሆነ እንመለከታለን። በዚህ ሂደትም የሕንፃ ቤተክርስቲያኑ ዋነኛ ዓላማ ምን እንደሆነ እንመለከታለን ማለት ነው። በሶስተኛ ደረጃ ደግሞ በምድር ያለችው ቤተክርስቲያን ከቅዱሳን በሰማይ ካሉት ኅብረት ጋር አንድነት ያላቸው መሆኗን እና ዘወትር የሚጠብቋት መሆናቸውንም መላእክቶች ያንን ያሳያል ማለት ነው። ስለዚህ ኅብረቱ ምን ያደረገ አይደለም፣ ያልተለየ መሆኑን ያመለክታል። ይህንንም አንዱ የምንረዳው ምንድነው? ቅዱሳን መላእክቶቹ ከቤተክርስቲያኑ ጋር የሚገናኙ ናቸው። እዚህ ጋር እንደምንመለከተው ሰራዊተ መላእክቶቹ ከቤተክርስቲያኗ ጣራው ጋር እየተያያዙ ናቸው። እንዲሁም ደግሞ የዚህኛው የሰራዊተ መላእክቶቹ ክንፋቸው ደግሞ እስከ ድረስ ኤክስቴንድ ያደርጋል እስከ ቅዱስ ሚካኤል እና እስከ ቅዱስ ገብርኤል ጋር
ኤክስቴንድ ያደርጋል ደመናው ጋር ማለት ነው። ይሄ በዚህ ደመና ደግሞ ተያይዞ ደግሞ የመላእክቶቹ ክንፍ ከክርስቶስና እመቤታችን እዚህ ጋር ካለው ሰርክል ጋር የተገናኘ ነው ማለት ነው። እና ስለዚህ ይሄ የሚያሳየው ምንድን ነው? የተገናኘ ነው፣ ያልተነጣጠለ መሆኑን ሲምቦላይዝ ለማድረግ ነው ማለት ነው። እና ስለዚህ በምድር ያለችው ይቺ ቤተክርስቲያን ከሰማያዊው ካለው ከመንግስተ እግዚአብሔር ካሉት ቅዱሳን ጋር ህብረት ያላት መሆኑን ለማመልከት ነው። ስለዚህ አንደኛ ከቅዱሳኑ ህብረት ጋር መኖሩን ለማመልከት የቅዱሳኑ እዚህ ጋር የተገናኘ መሆኑ፣ ሁለተኛ የቤተ ክርስቲያኗ ጉልላቷ እዚህ ካለው ሰርክል ውስጥ ጋር የተገናኘ መሆኑን ያመለክትልናል ማለት ነው። ሌላኛው የምንመለከተው የታችኛው ክፍል ነው። የታችኛው ክፍል ላይ ደግሞ የሰኔ 21 በዓል በስዕሉ ላይ ተገልጧል። በምድር ላይ የነበሩት ቅዱሳን ሐዋርያትም እዚህ ጋር እንደምንመለከተው ይታያሉ። በዚህኛው ክፍል ላይ ጌታችን ራሱ አቆረባቸው የሚለውን ሀተታ መነሻ በማድረግ ጌታ እያቆረባቸው ተስሏል። ይህንን ደግሞ ስንመለከት አሳሳሉ በሀገራችን ስጋው ደግሞ የምንቀበልበትን ስርዓት የሚያጠይቅ ሲሆን በዚህም በጥንቱ ዘመን የነበረውን የብራና ስዕሎች ላይ ያመሳስለዋል። እንደ መነሻም ይህኛው የብራና ስዕል የታምረ ማርያም ስዕል እና ሌሎች ተጨማሪ ታምረ ማርያም ስዕሎችን እንደ ግብዓት ተጠቅመናል እንደ ሪፈረንስ። የቅዱሳን ሐዋርያትን ቁጥር ስንመለከት ተጨማሪ 2 ቅዱሳን ይታያሉ። ይህ ደግሞ ህንፃ ቤተክርስቲያን እንዲሰራ አስቀድመው የምዕመናን ጥያቄ ያቀረቡትን ቅዱስ ጳውሎስና ቅዱስ በርናባስን እዚህ ጋር እንደምንመለከተው ተጨምረው እናያለን ማለት ነው። ሌላኛው በታችኛው ክፍል ላይ የምንመለከተው የህንፃ ቤተክርስቲያን ራሱ ህንፃዋን በስዕል ውስጥ ላይ እንመለከታለን ማለት ነው። ከሐዋርያትና ከጌታችን በተጨማሪ ህንፃዋ ቤተክርስቲያን እንመለከታለን። አስቀድሜ እንደገለጽኩት ጉልላቱ ከ7 የሰጎን እንቁላል ጋር ራሱን የቻለ ትርጉምና መንፈሳዊ ሚስጥሩን አብራርቻለሁ። ጣራው ደግሞ የብራና ላይና እንደዚህ የጥንት የግድግዳ ስዕሎች ላይ የቤተ መቅደስ ስዕሎች በሚሰሩ ጊዜ ውበት ባለው መልኩ ጌጥ ተደርጎ ይሰራል። ቤተክርስቲያንም ያማረች የተጌጠች መሆኗን ሲምቦላይዝ ያደርግልናል። ከዚህ በተጨማሪም ደግሞ 3 ድንጋዮችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ተአምር በማድረግ እነዚህን 3 ድንጋዮችን አቅልጦ እንደ ሰም እየተሳቡ ድካም በሌለበት በቅዱሳን ሐዋርያት እጅ ግድግዳ ሆነው ታሪኩ ያሳየናል፣ ይገልጥልናል። በመሆኑም እነዚህ ጋር የምንመለከታቸው ይሄ ጠቆር ያለው የግድግዳ ክፍል የውስጠኛው የግድግዳ ክፍል እነዛን 3 ድንጋዮችን ተአምር የተደረገባቸውን ያመለክታል። ጠቆር ባለ ቀለም መሰራቱ ያንን የድንጋይ ከለርን ለመጠቆም ታሳቢ ተደርጎ ነው የተሰራው። እዚህ ላይ የቀለም ምርጫው ላይ እዚህ ላይ ጠቆር ያለ ግራጫ ቀለም ያልተጠቀምንበት ምክንያት ግራጫ ከክፉ ካራክተሮች ጋር የሚገናኝ ስለሆነ ሞር ከለርፉል የሆነ ጠቆር ያለ የማጀንታ ቀለም ተጠቅመናል። በተጨማሪም በመጽሐፍ የተገለጹትን 5 እንቁ የተሸከሙ የወርቅ ምሰሶዎችን ለመወከል 5 አምዶች በቢጫ ቀለም ተገልጠዋል። እዚህ ጋር እንደምንመለከተው 1 2 እዚህ የጌታ አክሊለ ብርሃን እንደከለለው ቢሆንም ቪዥዋሊ ግን እንዳለ በውስጥ ታዋቂነት ይታወቃል። እዚህ ጋር 4ኛ አለ፣ እንዲሁም ደግሞ እዚህ ጋር 5ኛ አለ እና 5 የወርቅ ምሰሶዎች ተስለዋል። በተጨማሪም ደግሞ ታቦት የሚገለገሉባቸው የግምጃ ልብሶች፣ ጽዋ በመጽሐፍ እንደተጠቀሰው ተጨምረው ተስለዋል ማለት ነው። በሁለቱም ክፍሎች ላይ በመጨረሻ ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ በላይኛው ክፍልና እዚህ በታችኛው ክፍል ላይ እንደምንመለከተው ይታያል። ይህም በቤተ ክርስቲያናችን አንድ ገጸ ባህሪ ከአንድ ጊዜ በላይ መሳል የሚቻልበትን ወይም ደግሞ የሚታወቅበትን ድንቅ መለያ ትውፊትን የሚያሳይ ሲሆን በሁለቱም ክፍሎች ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ መሳሉ ደግሞ የሰማይና የምድር ገዢ መሆኑን ያመጠይቃል። ስናጠቃልለው የቅዱሳንን ታሪክ በጥንቃቄ በመረዳት የተሰነጉ እና ትኩረት የተነፈጋቸውን ታሪኮችን መሳል ይገባል። ይህንንም ለማድረግ የዚህ ትውልድ ሳሊያን ትልቅ ኃላፊነት አለባቸው። በመሆኑም በቅዱሳት መጻሕፍትና በቤተ ክርስቲያን ቀኖና ላይ ተመስርተን ስለ አንዲቷ ቅድስት ቤተ ክርስቲያን መመስከር አለብን። ይህንን ለማድረግ አምላከ ቅዱሳን ይፍቀድልን። የእመቤታችን የቅድስት ድንግል ማርያም ረድኤት እና መልጃ ከሁላችን ጋር ይሁን። እንደ ዋቢ ወይም ምንጭነት የተጠቀምኩት ተአምረ ማርያም ላይ ከማስተርያቱ
እግዝእትነ ለሐዋርያት የሚለውን የእመቤታችን ተአምረን እንዲሁም ደግሞ በመጽሐፈ ስንክሳር ላይ የሰኔ ወር የሚነበበው በየዕለተ 20 እና 21ን እንደ ጽሑፍ ማስረጃ ተጠቅመናል። እንዲሁም ደግሞ እንደ ስዕል በሳሊ ኃይለማርያም ሽመልስ በእኔ የተሳለው ስዕልን መዝገበ ስዕላት የማይክል ገርቨርስ እና ኢዋ ባሊካ ዳታቤዝን እንዲሁም ደግሞ ጥንታዊ የብራና የታምረ ማርያም ምን እንደ ሪፈረንስ ተጠቅመናል ማለት ነው። እግዚአብሔር አምላክ ትውፊቱን አስጠብቀን በረከት እንድናገኝ ይርዳን። ወስብሐት ለእግዚአብሔር። ይቆየን።